ጀማው አሁን ስክሮል ማድረጋችሁን አቁሙ። ይህንን ምስል ተመልከቱ። የት ነው የምታውቁት? ዝም ብሎ አርማ ወይም ሎጎ አይደለም። የሲጅል ወይም የጥንቆላ ምልክት ነው። በቀጥታ ከጥቁር መናፍስት መጽሐፍ የተወሰደ። በየሚዲያው ላይ የምናየው ታዋቂው የኤም ሎጎ ነው። ማክዶናልድ ሬ ክሮክ ማክዶናልድን የገነባው ሰው ዝም ብሎ የበርገር ሊቅ አልነበረም። እሱ የ33ኛ ዲግሪ ፍሪሜሰን ነበር። ያ ወርቃማው ኤም ምልክት በጠንካራ ስራ የመጣ አይደለም። የሃርድወርክ እያሉ ይሰክሱናል። ሃርድወርክ አይደለም፣ በወንድማማችነት ወይም ዘ ብራዘርሁድ የተሰጠ ነው። ገንዘቡን፣ ቦታዎቹን፣ ግዛቱን የሰጡት እሱ ከነሱ አንዱ ስለነበረ ነው። ነገሩ ደግሞ ከዚህ በላይ ይጨልማል። ክሮክ በሰይጣን ቤተክርስቲያን ወይም ቸርች ኦፍ ሳታን ውስጥም የማዕረግ ስም ተሰጥቶት ነበረ። በጣም አደገኛ ሰው ነው። አሁን እንኳን መደበቅ አቁመዋል። ዲዝኒ እና ማክዶናልድ ለብዙ አስርት ዓመታት አብረው አልጋ ላይ ነበሩ። ያው የሜሰኖች ደም፣ ያው አጀንዳ። አብሮ ነው የሚሰሩት፣ በጋራ ነው የሚሰሩት፣ ተቆላልፎ ነው የሚሰሩት። ሃርድወርክ የሚሏችሁ ሳክስ ነው። እነሱ ምግብ አይሸጡልንም። እነሱ የሚሸጡልን ተገዥነትን፣ ቁጥጥርን ነው። ከእያንዳንዱ ምልክታቸው ጀርባ የአምልኮት ስርዓት አለ። ዓለም ላይ የምታዩት ነገር በሙሉ ዝም ብሎ የሚደረግ ነገር አለ። እያንዳንዱ መልእክት አለ። በተለይ ምልክቶችን ተመልከቷቸው። እኛ የእነሱ መርዝ ስንመገብ የእነሱ የጥንቆላ ምልክት ድብቁ አእምሯችን ውስጥ ወይም ሰብኮንሺየስ ማይንዳችን ውስጥ ይታተማል፣ ምንም ሳናውቀው። ይህንን በሚዲያ እያሳዩን ሳናውቀው እያነጹን ነው። ማይንዳችንን ፕሮግራም እያደረጉት ነው። በመጨረሻም አሁን የሜትሪክስን ሴራ ሰብረን እያየን ነው። ተኝተው ያሉት ዝም ብላ አትቀባጥር፣ ምን ይመለከተናል፣ ምን ሳገባን ይሉናል። ይመሻችሁ፣ ቀጥሉበት። ቤታችሁ ሲገባ ይዛ ሳትመለሳላችሁ እንላችኋለን። ደካሞቹ ውሸትን መብላታቸውን ይቀጥላሉ። ይህ ጀማ ግን እውነተኛው የምግብ ዝርዝር ሜኑ ምን እንደሆነ እያወቀን ነው። ፓወር ያለው የተደበቀው እውቀት ላይ ነው። አሁን አይናችሁም ጭንቅላታችሁም እየበራ ከመጣ ሐሳባችሁን ኮሜንት ላይ አካፍሉን። እስቲል ተኝተው ላሉት ወንድሞቻችንና እህቶቻችን ሁሉ ሼር አድርጉላቸው። እውነታው ነው ማወቅ ያስፈልጋቸዋል። እነሱ ሊቀብሩት የሚሞክሩትን ተጨማሪ እውነቶች እዚህ ለማግኘት ፎሎ። እኛ ከብቶች አይደለንም፣ ከመንጋው እየወጣን ነው። እናንተስ?